بسم الله الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه والصلاة والسلام على رسوله وإخوانه أما بعد فيا إخوة الإيمان السلام عليكم ورحمة الله تعالى وبركاته. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا أرحم الراحمين. ود دوحة تكماجوج الله دقنا كورات بهالا سلا جنانين الحمد لله رب العالمين. الله نعم سجنا ولا يا وزاريم እንደተለመደው በሌላ የሥራ ኬስ ስመጣ እናንተን ሳላገኝ መሄድ ስለሌለብኝ الله መድረኩን ወፍቆናል። አልহামዱሊላህ ረብል ዓለሚን። ርዕሱ ምናልባትም ፌስቡክ ላይ እንደተለቀቀው ዋትስአፕ ግሩፖችም ላይ እንዳያችሁት የውስጥ ጽዳት ይላል። እስልምና ለሰው ልጅ ከአካላቸው በላይ ለቀልባቸው ጽዳት ትልቅ ሚዛን ሰጥቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነገስታት አዋጅ እንደሚሉት ሁሉ እርሳቸውም አዋጅ ይላል። ሐዲስ ላይ አዋጅ የተናገሩባቸው ሐዲሶች ጥቂቶች ናቸው። ከነዛ ውስጥ የአዋጆች ሁሉ አዋጅ ይሄ ይገኝበታል። አላ ነገስታት አዋጅ ይላሉ አይደል? የሰማህ ስማ ያልሰማህ ሰማ ብለው ይናገሩ ነበር አይደል? ትልቅ ነገር ነው የሚያስተላልፉት ማለት ነው። ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ አላ አዋጅ ኢነ ፊል ጀሰዲ ሙድገተን አካል ውስጥ አንዲት ቆራጣ ስጋለች። ኢዛ ሰለሐት እሷ ከተስተካከለች ከጸዳች ካማረች ከተዋበች ሰለሐል ጀሰዱ ኩሉ አካል ሁሉም ያምራል። የአካል መሰናከል አቅጣጫ መሳት የቁራጯ ስጋ መበላሸት መገለጫ ነው። ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አካል እንዳለ ይበላሻል። ጆሮ የሚያዳምጠውን አይመጥንም፣ ምላስ የሚናገረውን አይመዝንም፣ ብዕር የሚጽፉትን ሂሳብ አይሰራም አላህ ዘንድ። ይህን ካሉ በኋላ እንደገና አዋጅ አሉ። አላ አዋጅ ወሂየል ቀልብ አሉ፣ እርሷም ቀልብ ነች አሉ። የውስጥ ጽዳት ብዙ እየተነገረን አይደለም። የተበላሸ የውስጥ ማንነታችን አሁን ለምናየው የተሰናከለ ህይወታችን መነሻም መድረሻም ሆኗል። አላህ ትልቅ ዋጋ የሰጠው ለውስጥ ነው። ኢላ መን አተላህ ቢቀልቢን ሰሊም ውስጥ ላይ ነው እስልምና ትልቁን ጨዋታ ያደረገው። ውጫዊ ገጽታማ ሙናፊቆች ይበልጡን ነበር። ስታያቸው አቋቋማቸው፣ አነጋገራቸው፣ ፊዚካል አፒራንስ ስኬታማ ነበሩ። እነሱ ከሌላው ሙእሚን እንደይለዩ ለመሆን ማለት ነው። ጨዋታው የት ውስጥ ነው ያለ? ውስጥ ላይ። ዛሬ ከእናንተ ጋር ቆይታ የምናደርገው እሱ ነው። ውስጥ በሽታ ምንድነው? እስልምና ለውስጥ የሰጠው ቦታ፣ ከዛም ከውስጥ በሽታዎች ውስጥ አንዱን መርጠን ሁለተኛ አተህሊያ ባዕድ ተኽሊያ እንደሚሉት ቆሻሻውን አንስተን አንድ ጥሩን ነገር ልባችን ውስጥ አስቀምጠን ለመለያየት ነው ፊታቸው የተሰየምኩ። አስአሉላህ ተውፊቅ ወልኢኽላስ ወሰዳደ ወሰዋብ። አላህ ኸይሩን ያናግረን፣ ተናጋሪውንም አዳማጩንም አላህ ይጥቀመው ኢንሻአላህ። ሁላችንን የሚያጓጓን አንድ ሐዲስ አለ። ሰብዓቱን ይظልሁሙላሁ ፊ ظሊሂ የውመ ላ ظለ ኢላ ظሉሁ። ስለ ሰባት የሰው ክፍሎች የተናገሩት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አይነት የሰው ክፍሎች አሉ። የውመል ቂያማ ከዓርሽ ጥላ ስር ይጠለላሉ። ሁላችንም ይህን ሐዲስ ስንሰማ እነሱን የሚያመሳስልንን ባህሪ መፈለጋችን የሙእሚን ባህሪ ነው። እንዲህ ይሳካልኝ ይሆን ይሄ ሴኔ ይሆን እንላለን፣ እንመኛለን ቢሆንልን። እነዚህ ከሰባቱ ሰዎች ውስጥ ኦልሞስት ኦል ሁሉም ማለት በሚቻልበት መልኩ ከውስጥ ጋር የተያዘ ስራ የሰሩ ናቸው። አካላዊ ያልነበረ ከሰባቱ አንድ ሶስት ብለን እንቁጠር። የመጀመሪያው
ረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ። አንደኛ ሰው ቀልቡ መስጂድ ጋር የተጣበቀ ዙሁር ሰግዶ ሲመለስ አሱር ስለመሄድ የሚያስብ ሰው ቀልቡሁ ሙዓለቁን ቢልመሳጅድ፣ የውስጥ ጋር ያለ አታችመንት አለ። ሁለተኛው ወረጁላን ተሓባ ፊላህ፣ ስለ ሁለት ሰዎች ለአላህ ሲሉ የተዋደዱ ውዴታ የውስጥ ስራ ነው። ሶስተኛው ረጁሉን ደዓትሁ እምረአቱን ዛቱ መንስብን ወጀማል። ሶስተኛው ደግሞ ይሄ ነው። አንድ ወጣት፣ አንድ ግለሰብ፣ አንድ ሰው አንዲት ሴት ለዚና ጠራቸው። ጥሩ ስልጣን ያላት ውበት ያላት፣ ይሄን ሁሉ አጓጊ ነገር ግን አላህን አስታውሶ እምቢ አለ። ቃለ መዓዘላህ አላረገውም አለ። እዚህም ጋር የውስጥ ስራ ነው። ሙራቀባ ምንለው አላህ ያየኛል፣ እንዴት ነው የምሰራው ይህን ጉዳይ? እነ ረቢ አሕሰነ መተዋይ፣ ጌታዬ ስንቱ ለታውሎልኛል፣ አላደርገውም። የውስጥ ነው ይሄ ጨዋታ። ከሰውማ ተሰትሮ ነበር፣ ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ። ሶስተኛ ይሆነ። አራተኛው ወረጁሉን ተሰደቀ ቢሰደቀትን፣ ሰደቃ የሰጠ ሰው ፈአኽፋሃ፣ ደበቃት። ለሰው አይደለም ዓላማው፣ የውስጥ ስራ ነው፣ እኽላስ የምንለው ማለት ነው። ሰጠ፣ በቀኙ ሲሰጥ ግራ እጁን ማታየውን ያህል የመደበቁ ጥግ ማለት ነው። እንዴት ነው ቀኝ እጅ የሰጠ ግራ እጅ ማያዩ? አብረው ቆጥረው ነው ያሰጡት። የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም የተጠቀመው። እዚህ ጋር ምንድን ነው የፈለገው? አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን። ይየኝ ስትል ደግሞ ሪያ እንለዋለን፣ ቆሻሻው ማለት ነው። አምስተኛ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። አምስተኛው ሰው ደግሞ ይሄ ነው። አላህን ብቻውን ነው አወሳው፣ ምኝታ ክፍሉ ውስጥ አሊያም ወክ ያደረገ ሰው ሳያየው፣ አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ፈፋደት ዐይናህ፣ አይኑን መቆጣጠር አልቻለም፣ አለቀሰ። ይሄን ያየው አርረሕማን ነገ አንስቶ ዓርሽ ጥላ ስር ይከተዋል። እነዚህ ሁሉ ስራዎች ከውስጥ ጋር የተገናኙ ናቸው። ስድስተኛው ወመሊኩን ዓዲል፣ ፍትሃዊ የሆነ ንጉሥ። ይህም ውስጥ ጋር ነው። ዓድል የምትል ውጤቱ ምድር ላይ ቢታይ ወዳጆቼ፣ የስኬቱ ሁሉ ሚስጥር ከውስጥ ጽዳት ጋር ይገናኛል። በህይወታችን ላይ በየትኛውም ጉዞ ላይ ያለን ስኬት ውስጥ አላህ ጋር ባለን ትስስር ይመዘናል። አሊያ ለጊዜው አሸብ ርቀት እጠፋለሁ፣ ረጅም ርቀት መራመዳችን ትግሉ የት ጋር ነው የሚጀምር? ውስጥ ነው። ለዛ ነው የውስጥ ጽዳት ያለ የዛሬውን ፕሮግራም በጣም አድፈዋል ውስጦቻችን። ኩራት በዲን ስም ተንሰራፍቷል። ሪያ ነው። ስራዎቻችን ሁሉ ይይልኝ ነው። እርምጃችን ሁሉ መደነቅን መጨብጨብን ፍለጋ ነው። ሲቃወም ለነፍስያው እንጂ ለአላህ ሲል አይደለም። ሁሉ ነገር ከውስጥ ጋር ይያዛል። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ የስኬታቸው ሚስጥር ምን ይመስላችኋል? ዑለማዎቹ ይንገሩን፣ ሰለፎቹ ምን ይላሉ? ለም የኩን አቡበክርን ፈቂረን ከአቢ ዘርን ወአቢ ሁረይራ። አቡበክር እንደ አቡ ሁረይራም እንደ አቡ ዘርም ደሃ አልነበረም፣ ችግርን አላየም፣ ሀብታም ነበር። ወላኪን ወካነ አፍضለ ሚንሁማ፣ ከሁለቱ ግን አላህ ዘንድ በደረጃ ይበልጣል። ስዲቅ ወሃዚህ ልኡማ። እንዴት በለጣቸው? አቡ ዘር ያለውን ንብረት ሁሉ ሰደቃ የሰጠ ድህነት መገለጫ የሆነ ሰው ነው። እንኳን ንብረት ሰው ከጎኑ አልነበረም። የርሐሙ ላሁ አቢ ዘርን የምሺ ዋሕደህ፣ ብቻውን ተነጥሎ ሰው ጋር የሚኖር ነው። አንድ ሰሃባ ይዘይረው ቤቱ ሄደ። ቤቱን ሲመለከተው ከውዱ ዕቃ ውጭ ከምግብ ሳህን ውጭ የለም። የአባ ዘር የት ጣልከው ዕቃህን አለው። ወደዛኛው ክላስ ልከነው ነው አለው። የትኛው ክላስ አለው። ሌላ ክላስ ያለ መስሎት ነው። አይ ወደሚቀጥለው ዓለም ቤቴ ልኬው ነው አለው። ደሃ ነበር አቡ ዘር። አቡ ሁረይራ ድህነት ያንገላታው ሰው ነበር።
እኔ ይላል ከመራቤ የተነሳ አንዳንዴ ረሃብ መንገድ ላይ ይጥለኛል በመካ ፀሐይ ይላል። ሰው በሽታ የጣለኝ ይመስለው ነበር፣ ሆዴ የሚበላው አጥቶ ነበር ይላል አቡ ሁረይራ። ብዙ ጊዜ ይወድቁ ነበር ርቧቸው። ነገር ግን አቡበክር ከነሱ ይበልጣል በደረጃ። ምስጢሩ ምንድነው? ይቀጥላሉ። ለም يعذب كثيرا كخباب وبلال والسمية وياسر እንደ ያስር እንደ ሱመያ እንደ ቢላል እንደ ኸባብ አልተቀጠቀጠ አልተሰቃየ። እንደ ቢላል እዛ ሞቃታማ በረሃ ላይ አልተጎተተም። ولكن كان أفضل منهم ግን በደረጃ ይበልጣቸዋል። ምንድነው ሚስጥሩ? ቢላል መከራ አይተዋል። what is the secret? ይቀጥላሉ። لم يصب بدنه بالغزوات በጦርነት ላይ ሰይፍ አልቆረጠውም እጁን እግሩን ግንባሩን። እንደ ጠልሃ እንደ ኻሊድ እንደ ሌሎችም አልተጎዳም እንደነ ሐምዛ። ነገር ግን ከሁሉም በደረጃ ይበልጣል። ቀጠሉ። ለም يقتل شهيدا شهيد ሆኖ አልተገደለም እንደ ዑመር እንደ ዓሊ እንደ ዑስማን እንደ ሐምዛ። ሰይዱ الشهداء ሐምዛ የሸሂዶች አይነት አማን ነው ሐምዛ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነሱ ሸሂድ አልሆነም፣ ግን በደረጃ ይበልጣቸዋል። ሚስጥሩ ምንድነው? ታላቁ ኢማም ይንገሩን። የቁሉ በክር እብኑ ዓብድላህ አልሙዘኒ ምን ይላሉ? ማ ሰበቀሁም አቡ በክሪን ቢከስረት الصلاة ولا الصيام በጾም ብዛት በሶላት ብዛት እኮ አይደለም አቡበክር ሰሃባውን የበለጠው። ወላኪን بشيء وقر في قلبه ነገር ግን ውስጡ በተቀመጠው የኢማን ቋጠሮ ነው የበለጣቸው። ምንም የማይነደው ይሄ ቀልብ ጉዳይ ነው። ትልቅነት ውስጥ ምንድነው ያለው? አላህ እሱን ነው የሚያየው። የውስጥ ጽዳት የስኬት ሚስጥር እሱ። አቡበክርን ማንም ሊደርስበት አልቻለም። صديق هذه الأمة የዚህ ኡማ እውነተኛው ፍጡር ከነብያት በኋላ ደረጃው ቀጥሎ የሚመጣው አቡበክር ስዲቅ ነው ረዲየላሁ ዐንሁ። የውስጥ ጥያቄ ነው። ውስጥ አሁን ተበላሽቷል። የተበላሹ ውስጦች አካልን አበላሹት። አካል ምድርን በከለ። ظهر الفساد في البر والبحر ጥፋት ምድር የብሱ ላይ ወንዙ ላይ ሰፈናል። አላህ ውስጣችንን ያጽዳልን። እስልምና አላህ ስብሓነሁ ወተዓላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለተክለ ቁመና ለውጫዊ ገጽታ ትልቅ ቦታ አልሰጡ። ኢነላህ ላ የንظሩ ኢላ ሱወሪኩም አላህ እኮ ወደ ገጽታችሁ አይ ብሔርህን፣ ከለርህን፣ አለባበስህን እሱ አይደለም አላህ የሚጨንቅ የሚመለከተው ልቦና ነው። ቅጥነትህ፣ ውፍረትህ፣ ርዝመትህ፣ እጥረትህ እሱ አላህ ዘንድ ዋጋ የለው። ታውቃላችሁ አተድሐኩነ ምን ድከት ሳቀ ኢብኑ መስዑድ ቀጠን ነጠር ያሉ እግራቸው በጣም ቀጫጭን ነበሩ። አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው። ሲገልጠው እግራቸው ቀጫጭን ናት። የተወሰኑ ሰሃቦች ፈገግ አሉ። የለበጣ ፈገግታ ፈገግ አሉ። ከዛ ረሱል ዞር አሉና አተድሐኩነ ምን ድቀት ሳቀ ኢብኑ መስዑድ አሉ። በሱ ቀጫጭን እግሮች ነው እንዴ ብትስቁት? በአላህ እምላለሁ አላህ ዘንድ የሱ እግሮች ከኡሑድ ተራራ በላይ ሚዛን ይደፋሉ። የተሸከመችው ታላቅን ሰው ንጹህ ልቦና ያለውን ፍጡር ነው። ከሰባ በላይ ቁርአንን እንደወረደ ያሐፈዘ ልቦና ያዘ። ሌላውን ሰው የውመል ቂያማ የሚመጣውን ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ሚዛን የውመል ቂያማ ሰዎች ይመዘናሉ ስራዎቻቸው። አንድ ሰው ይመጣል አላህ ከፈጠረው ፍጡር ግዙፍ የሆነ ነው። በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው።
መጨረሻ የጨንቀውና ራሱን ሚዛኑ ላይ ይጥላል። ግልጽ ነው። ነገር ግን ሚዛኑ ሊጨምርለት አልቻለም። የአካል ግዝፈቱ አሉና ረሱላህ ሰለላሁ ዐለይሂ ወሰለም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝነና የውመል ቂያማ ሚዛን አናረግላቸው ማለት ትርጉም የላቸው ፊዚካል አፒራንስ ብቻ። እርግጥ ነው ኢማን በሶስት እንከፍለዋለን። በውስጥ ማመን الإقرار في القلب وعمل بالجوارح ونطق باللسان إيمانا سنجلسو بوست مامن بأندبت ممسكر بأكل متكبر سوستون إيزا تلقوا إزاري قنت كروتي من دنو لوستنا لوج يستنو ميزان تلاعيتون سوستون أكاتا لرقتنا عند سوى الله همنا ማመኑን በሻሃዳ በመላሱ ይመሰክራል። አላህ ያዘዘውንም በሶላትም በሰደቃም በሐጅም ይተገብራል። ትልቁ ግን ትኩረት እስልምና የሰጠው ውስጥ ላይ ላለ የመጀመሪያ ኢማን መጽዳትም ያለበት እሱ ነው። አምልኮዎችን እንመልከት። አንድ ሁለት ዓሊሞች ቁጭ ብለው እኔ ሶስተኛ ሆኜ አዳምጥ ነበር ይላል አንድ ትልቅ ኡስታዝ ዓለም አቀፋዊ ነው። ሁለቱ ያወራሉ። ለቀልብ ስራና ለአካል ስንት ፐርሰንቴጅ ነው የምትሰጠው ብሎ አንዱ ዓሊም ሌላውን ጠየቀው። እኔ ለአካል አምልኮ 90 ሰጣለሁ፣ 10 ሰጣለሁ፣ ለቀልብ 90 ሰጣለሁ አለ። ቀልብ ማለት የኢኽላስ ተቅዋ፣ ሙራቀባ፣ ተዋዱዕ ምንላቸው ስሜቶች ማለት ነው። ለነሱ 90 ሰጣለሁ፣ ለአካል አምልኮ ደግሞ 10% ሰጣለሁ አለ። ሰውየው ቆጣሉና አበዝተሃል አሉት አሉ። በጣም አበዛኸው፣ እኔ ግን ለቀልብ 99 ለአካል 1 ብቻ ነው የምሰጠው። አካል ነገ የሚፈተሸው ውስጥ ነው። ወሑሲለ ማ ፊ ሱዱር ነው የሚለው አላህ። ውስጥ ተገልጦ ይታያል ነገር። ስኬት የሚቆናጠጡት ኢላ መን አተላህ ቢቀልቢን ሰሊም፣ ጀነት የሚወስዱት ኢላ መን ኸሽየ አርረሕማን ወጃአ ቢቀልቢን ሙኒብ። ከውስጥ ጋር ነው አላህ ስኬትን አያይዞ ምናየው። እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከናንተ ጋር አብረን እንያቸው። ለምሳሌ ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት ነው። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት ነው። ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ التحقيق ነው እዚህ ቦታ የመጣችው። አፍለሐ የሚለው ፊዕል ማዲ እንለዋለን በነሕው ቋንቋ። ማዲ ነው፣ ፓስት ቴንስ ነው። አላህ ስኬታማ ይሆናሉ አላለም፣ አፍለሑ አለ። በቃ ስኬታማ ሆኑ፣ ዘጋው። ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደለም። ኻሺዕ ከሆኑ አፍለሐ ተዘጋ፣ ስኬታማ ሆኑ። እነማን ስትል የመጨመሪያ ሲፋታቸው الذين هم في صلاتهم خاشعون። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ እግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው አይደል የምንጣለው? እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ። ትልቁ ሚስጥር ያለው የት ጋር ነው? في صلاتهم خاشعون። ውስጥ ለአላህ ሲረድ ሲፈራ። የሶላት ገጽታው አሁን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ፣ ይሄ ነው ሚስጥሩና። ግን ዋናው ፓርቱ 99 የት ጋር ያለው? ልብ ቀልብ ውስጥ። ቀልብን በፍራቻ መሙላት መሰበር ማለት ነው። في صلاتهم خاشعون። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሶላት ላይ ያለውን ደረጃ ሲነግሩን ሊያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ። ግልጽ ነው። አእምሮ
አንዳንዱ ሶፍ ላይ ቆሞ 1% የሚያገኛል፣ ሌላኛው 2% የሚያገኛል፣ 10 ከ10 የሚያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ፣ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን? ገብተሃል እኮ አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ። ከአራት ረክዓ በፊት አሱራውን መውጣት አትችልም። ማይቀርልህ ነገር ለምን አስተንተን አትሰግደውም? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠን። አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው። እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ ዛካዊ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ የሚቀሩት ምን አይነት ሶላት ነው? እየተቿቸው ሶላትን ጨረሱ። ሶላት ውስጡ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት። ከዛም ሶላት አለቀ። ወጣቶቹ ወጡ። ስላሰጋገዳቸው እየተቹ እያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ በዛ አልፈው ነው የሚሄዱት ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮኻል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ ፈራና አሏቸው። ግልጽ ነው። ምላስ አይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ግን ለውስጥ ይሰጥ። ሶላት ላይ ስናስብ ኹሹዕ። ጾም እንምጣ። የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል? ውጫዊ ህግጋቱ፣ ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን አላህን ፍራቻ ማዳበር ማለት ነው። ሐጅን እንውሰድ። ጠዋፍ ማድረግ፣ ሰዕይ ማድረግ፣ አረፋ መቆም፣ ይሄ የውጫዊ ዒባዳው። የውስጣዊ መልእክቱ ግን ተዕዚም ሸዓኢርላህ፣ የአላህን ሸዓኢር የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው። ሐጅ ስንል ዱዓን እንውሰድ። ዱዓ አካላዊ መገለጫው ምንድን ነው? እጅን ቂብላን መቀጣጨት፣ ከቻልነው ውዶ ማድረግ፣ ቀድመን ወደ ቂብላ መዞር፣ እጅን ማንሳት፣ አላህን በጥሩ ቃላቶች መማፀን ነው። ይሄ ላያዊ ውጫዊ የዱዓ መገለጫ ነው። ውስጡሳ ምንድነው? የዱዓ እንኪሳር ስብር ማለት ወደ አላህ መዋደቅ ከውስጥ ይፈልጋል። ይርዋ ከሰለፎች ውስጥ አንድ ሰው ይሞታል። ያ ግለሰብ እንደሞተ እንዳሁኑ ቀልቦች ሳያድፉ ፈረአሁ ረጁሉ ሚነ ሳሊሒን ይላል። የሰለፎችን ኪታብ ስታዩ አንድ ሰው ሲሞት አንድ ሌላ ደግ ሰው በህልም አየው ተብሎ ሁሌ ይነገራል። የሲራ ኪታቦችን ስታነቡ እና ያ ሰው ሲሞት ሌላ ሰው አየው በህልሙ፣ አገኘው በህልሙ። ማዛ ፈዐለ አላሁ ቢካ፣
አላህ አንተ ላይ ምን ፈጸመ ምንን ወሰነ መቀመጫ የት ሆነ ማረህ እንዴ ብሎ ጠየቀው አዎን አላህ ማረኝ እንዴት ማረ በአንድ ሰው ዱዓ ነው ያ ሰው እዛ አካባቢ በዕልም የሚታወቅ አይደለም ከህልም እንደነቃው ይላሉ ይሄ ትልቅ ዓሊም ያን ሰው አፈላልጌ ሄደ እገሌ ወይ በቀደም የሞተውን ጎረቤታችንን አየሁት አላህም እንደማረው ነገረኝ የማረው ደግሞ አንተ ባረከው ዱዓ ነው እኛ ሁሉ አብረን ሰግደናል ሰላተል ጀናዛ ምን አይነት ዱዓ ብታረግ ነው አለ እኔ የተለየ ነገር አላረኩም ማለት እኮ ምን ነበር ተማጽኖ እኔ ያልኩት ጀናዛው ፊት ለፊቴ ሲቀመጥ አዘም የሰላተል ጀናዛ ዱዓን ሰውየው አያውቀው አሁን ምን ነው አለ اللهم اغفر له وارحمه وعافه وعفو አለ ዱዓ ምን ነው ሰውየው ትንሽ ዒልም ደካማ ነው አላሐፈዘው ከዛ ሳየው ግን አሳዘነኝ ጀናዛውና አንድ ዱዓ አልኳሉ اللهم ان هذا لو كان ضيفي لاكرمته አልኳ አላህ ወይ ይህ ሰው የኔ እንግዳ ዛሬ ቢሆን والله እንከባከበው ነበር በደንብ አስተናግደው ነበር وهو اليوم ضيفك وانت اكرم الاكرمين ዛሬ ያንተ እንግዳ ነው እባክህን ተንከባከበው አልኳ የቸሮቹ ቸር ነህ አንተ እባክህን እቺን ዱዓ ነው ያልኳ ይህ ሰው ማእثورات ከዕልሙ ድክመት የለውም እኮ አላህ ግን ምኑን ተቀበለ ይህን ሰው ውስጡ ያለውን ስሜት ተቀበለ ዱዓ ትልቁ ቋንቋ እንትኑንማ እኮ አንድ ሰዓት ቁኑት እየቆምነ እኮ ያየ ነው አይደለ አንድ ሰዓት ነው እኮ የሚቆመው ተራዊህ የዱዓው ርዝመት ከቃላቶች አይደለም ከውስጥ የቀሩ ነገሮች አሉ ማለት ነው ቁርአንን እንውሰድ እንግዲህ የአምልኮችን ውጫዊና ውስጣዊ ማንነት ያየን ቁርአን ላይኛ መገለጫው ድምጽን አሳምሮ መቅራት ተጅዊዱን ማስተካከል ይሄ ላያዊ መገለጫው ውስጣዊ መገለጫው ቁርአኑን ማስተንተን አፈላ የተደበሩን القرآن إلى الله ቁርአንን አያስተነትኑትም እንዴ አማና ቁሉብና አቅፋሉሃ ነው ውስጥ ታትሟል የተዘጋ የተቆለፈ ነገር አለ ነው የቁርአን ላዩን አሳምረን በተጅዊድ መቅራት አው ሱና ነው ግዴታም ነው ማሻሻል ማእثورات ዱዓዎችን ማፈዙ እሱም ግዴታ ነው ተፈላጊ ነው ትኩረት ግን ሊሰጥ የሚገባው ለየት ነው ለተጅዊዱ ከተጅዊዱ በላይ ቁርአኑ ወደ ማስተንተን እዛ ነው ኢብኑ አባስ ምን ይላሉ ቁርአንን ስትቀሩ ግጥም እንደሚያነብሰው አትሁኑ ይላሉ ዝም ብላችሁ አታወዛውዙት ولكن قفوا عند عجائبه وحركوا بها القلوب ከአጃኢቡ ቆም በሉና ቀልብን አመላልሷት ይልሰና ቆማችሁ መላልሱት አንቀጹ بسم الله الرحمن الرحيم ቁርአኑን አሁን ስንከፍተው ይሄን እናገኛለን ይሄን እኔ 10 የሚደጋግሙ ሰዎች አቃል ከፍተውት بسم الله الرحمن الرحيم ጥልቅ ነው ማለት بسم الله الرحمن الرحيم እስኪ ዝም ብላችሁ ድገሙት 10 የከፍታችሁ بسم الله الرحمن الرحيم ማለፋችሁ አንዴ ሱፊያን الثوري ሶላትን አሰገደን ይላሉ ሰለፎች ምን ሰለፍ ሱፊያን ከዛም ደረሱ ምን ላይ ደረሱ ኢያከ ነዕቡዱ ወኢያከ ነስተዒን ደገሙት ይላል ሱፊያን እንደገና ቁርአኑን ተመለሱ ማለፍ አልቻሉም 7 ደገሙት ይላል ኢያከ ነዕቡዱ ወኢያከ ነስተዒን አጃኢቡ ላይ ቆማችሁ ቀልቡን አገላብጡት ይላሉ ኢብኑ አባስ አሁን እኛ ረመዳን ለሽቀድደው ምንድነው ስንት ያختምክ ነው አይደል ነው አይደለም አሁን ቁርአንና እኛን ይዩት ትስራችን ስንት ያختምክ የቁርአን ተጅዊዱ ከቁርአን ጋር ማልቀሱ የቁርአን ተጅዊዱ አስተንተነ መቆሙ ነው ومن آياته ሲል ይዞ መሄድ አለበት ከተአምራቶች ውስጥ እኮ ሲል ወደ ከውኑ በረ ሰማዩን አይተ የቁርአን ውጫዊ ገጽታው ተጅዊዱን ማስተካከል መቅራቱ ነው ድምጽን ማሳመር ውስጡ ግን ማስተንት የውስጥ ስራው ቆሞ ቁርአን ጋር ማውራት ነው
ማختሙ ላይ አይደለም አንዱ አንቀጽ ላይ አላህ ምን እያለ ነው አላህ እዚህ ቦታ ላይ ቂፉ عند عجائبه وحركوا بها القلوب ከቁርአን ተአምሮ ላይ ቆሙና ልብና ገላብጡት ይላሉ ኢብኑ አባስ አታምልጡት ዳችሁ ቶሎ ለማختም አትሩጡ ሱሙኑን አትቁጠሩ ቁሙ ዛንቀጽ ላይ ከበድ ካላችሁ ተፍሲሩን ከጎን ይዩት ቁሙ ዛው ጋር ተጫወቱ ቀልብ ያኔ ነው የምትፈወሰው ሽፋኡ ሊማ ፊ الصدور የተባለው ያኔ ነው ላዩን በመቅራት አይደለም ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ በአይን የገባብ በወሬ የገባብ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል አልቃሻ ይሆናል ድንጉጥ ይሆናል ኻሺዕ ይሆናል የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ አንድ አንቀጽ ላይ ደርሳለች فمن الله علينا ووقانا عذاب السموم ይላል አንቀጹ እሱም ደጋግማ ስትቀራው ሰማው ያለቀሰች ነበር እናታችን አይሻ ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምጽ ቤት ይሰማኛል ተጠጋው ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል فمن الله علينا ووقانا عذاب السموم የጀነት ሰዎች የሚሉት ቃል ነው አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው ሳት ማራቀን እያሉ የጀነት ሰዎች ያላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል ጭንቀት ለውጫው ያምልኮ ሆኗል ውጭ ለምንሰራቸው ነገር ሆኗል ለውጭ እስልምና የሰጠው ቦታ አለ ትልቁም ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው ስለ ውስጥ ነው ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን ቀደም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው አንድ መሐላውን ላንብብላችሁ ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል መሐላውን ቁጠሩልኝ አላህ የማለበት መሐላ ነው ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለው አለ አላህ ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለች ጊዜ እየማለ ነው አላህ ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለዋል ዋው القسم ነው እዚህ ጋር መታየው ወለይሊ ኢዛ የኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ ስንት ቆጠራችሁ አራት ወሰማኢ ወማ በናሃ በሰማይም በገነባትም እምላለዋል ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለዋል ስንት ቆጠራችሁ ይሄ ሁሉ መሐላ ለምንድን ቀጠለ አላህንም እየማለ ነው ጀዋቡል ቀሰሙ እናየዋለን ወነፍስን ወማ ሰዋሃ በነፍስም ባስተካከላት እምላለዋል فألهمها فجورها وتقواها ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለዋል ይሄ ሁሉ መሐላ ነው ከዛ ጀዋቡል ቀሰም አመጣ የመሐላውን ውጤት አላህ አመጣው قد أفلح من زكاها وقد خاب من دساها قد أفلح سكيتما هنا الله من زكاها يصدات سو رأسه يتيازو كزينو قد أفلح من زكاها الصوان يصدات ككرات كريا كيولين براس كمجرم ليلوچن كما حسد
ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠረ አለ አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይልኝ በኩራት ያበላሻት ሰው ከሰረ አለ አላህ። ይህም ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ ምድር ላይ መጣ በጨረቃ ገባ ወደ ፀሐይ ወረደ ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ሆነ። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብለዋል ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ይሄ ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። فمن نازعني واحدا منهما ألقيته في جهنم ولا أبالي، ከሁለቱ አንዱን ልቀማህ አለኝ ጀሃነም እጥለዋለሁ ለእርሱ አልጨነቅም ይላል። መኩራት ለአርረህማን ብቻ። እኔ እናንተ ኩራት አልተፈቀደልንም። ሚያስኮራስ ማንነት መቻለን። ሰለፎች አሰሃቦች مثقال ذرة የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ ልዓስ ተገናኙ። የዑመር ብኑ ልኸጣብ ልጅና የዓምር ብኑ ልዓስ ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢይ። ሲያወሩ አየዋቸው። ከዛ የዓምር ብኑ ልዓስ ልጅ አብደላህ ለቆት አብደላህ ብን ዑመርን ሄደ። አብደላህ ብን ዑመር ካለበት ቦታ ላይ ቁሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብደላህ አልኳቸው፣ አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት። ወሃዛ አለኝ አለ፣ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብደላህ ብን ዓምር ብን ልዓስ ልጅ ነው። ምን አለ ታዲያ? ከነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት። ይችን ነገረኝ ይላል፣ ስሟት። መን ካነ ፊ ቀልቢሂ ምትቃሉ ሐበትን ሚን ኸርደልን ሚን ክብር፣ ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው ከበሁ ላሁ ሊወጅሂ ፊናር፣ አላህ በፊቱ ጀሃነም ውስጥ ይደፋዋል። ብናኝ ያህል እኔ ከገሌ ይሻላለሁ የሚል ስሜት ውስጡ ያለው ሰው፣ እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብደላህ ብን ዑመር። ይህ ስሜት አንዳንዴ ይመጣብናል አይደል? እንደ ሰው አና ኸይሩ ምን እንላለን እንደዛ ሰው ይያል እኔ ከእነንትና አሻላለሁ፣ እነንትና ጠመዋል፣ ነገሌ ሙሽሪክ ናቸው፣ ነገሌ ሙብተዲዕ ናቸው፣ እባክህ እሱ አልገባውም፣ እባክህ እሱ የእንትን ብሔር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው። አብደላህ ብን ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ ያለቀሰ። ኩራት ውስጣችን ሊገባ አይገባም። አላህ ይጠብቀን ወዳጆቼ። ኩራት ግን ምን ማለት ነው?
አስደንጋጭ ሐዲስ ነው አይደል? ይሄ አላህ ጀነት ውስጥ አይከተውም፣ ጀሃነም ይደፋዋል። አንዴ ምን መሰላችሁ? አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አሉ። አንድ ሰሃባ ነበረ፣ ኢኮኖሚካሊ ጥሩ የሆነ ሰው ነው። ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ በጣም ራሱ የሚጠብቅ ነው። ደነገጠ። መለባበሴ ኩራተኛ ያስብለኝ ይሆን? አዲስ ልብስ፣ ሁሌ አዲስ ጫማ፣ አዲስ መኪና መንዳት። በአሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው። አንድ ሰው ልብሱ ጥሩ እንዲሆን ይመኛል፣ ጫማው ጥሩ እንዲሆን ይመኛል። ይሄ ኩራት ነው እንዲህ አላቸው። ቃለ ላ እንዲህም አይደለም አለ። ኢነላህ ጀሚል ዩሒቡል ጀማል አለ። አላህ ውብ ነው፣ ውቦችን ነው የሚወዳሉ። ሁሌ የሚጸዳዱት ራሳቸው የሚጠብቁት። ነገር ግን አሉ ኩራት ማለት በጠሩል ሐቅ፣ እውነት ሲመጣለት እውነት መመለስ። ደሊል ትሰጠዋለህ፣ ሊቀበል ፍቃደኛ አይደለም፣ ስሜቱን ነው የሚከተለው። አንዘርተሁም አም ለም ትንዚርሁም ላ ዩእሚኑን፣ አይቀበልም በምንም ቋንቋ። በጠሩል ሐቅ ረዱ፣ ሐቅን መመለስ ነው በምንም ደሊልናለት፣ ሊቀበል ፍቃደኛ አይደለም። ወገምጡ ናስ፣ ሰዎችን ማሳነስ ነው። እንዲህ አድርገህ ማየት አላ ደግሞ እሱ ይህም ሰዎችን ዝቅ አድርገህ ማየት፣ እኔ በልጠዋለሁ የሚል ስሜት ውስጥ መቀመጥ፣ እውነትን ለመቀበል አሻፈረኝ ማለት። ባክህ አንድ ደሊል ስጠው፣ ሊቀበል ፍቃደኛ አይደለም። ከሰለፍ ደሊል አምጣለት፣ አይቀበልም። እሱ የሚያውቃት የሆነች ድቃቃ ሐዲስ አለው፣ ያችን ብቻ ይዞ ሽምጥ ነው። ከኩራት አላህ ይጠብቀን። ይሄ ኩራት በሽታ ሐቂቀተን ሳናቀውም እያወቅነውም ውስጣችን ገብቷል። አንድ ኢማም ምን ይላሉ? ኢማም ስዩጢ ይመስሉኛል፣ ሐሰን አልበስሪ ፊርዓውን አነ ረቡኩም ለአዕላ ብሎ ነበር አሉ። ሸይጣን ደግሞ አነ ኸይሩ ሚንሁ ብሎ ነበር አሉ። ይህን ስሜት ፊርዓውን ተናገረው እንጂ ሁላችን ልቦና ውስጥ አለ። ይሄ አነ ረቡኩም እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል። የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው? አሳንሶ ነው አይደል? ለምን አረፈድክ አደውልም እንዴ? የሆነ ባሪያ ነው የሚያደርገው። ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ የሆነ ከስሩ ደግሞ አለ፣ እሱም ከዛ የተቀበለው ሙቀት አለ። እነሱንም አንተ ለምን ታረፍዳለህ? ለምን ያልጨረስክ? ይሄ አነ ረቡኩም ለአላለች ከውስጥ እኔ ነኝ የበላይ። የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ? ምንድን የሆነ ከላይ ግልጽ ነው፣ ከላይ የመንጠልጠል ስሜት አለች። ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ። በዲን ስምና አነ ኸይሩ ምን እኔ በልጠዋል። እባክህ ወዳል ወሙድል፣ እባክህ እነሱ የጠመሙ ናቸው፣ እባክህ እንትና ሙሽሪክ ናቸው፣ እገሌ ካፊር ናቸው። ከላይ ነው እሱ ታፔላ ሰጭን የጀነትን የጀሃነም። እቺ ስሜት እየገባች ነው ውስጣችን ውስጥ። ጠፋን ማለት ነው። ያለ ትንሽ አላህ ካየብን ጺምህ ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን ሕፈዝ ዳዒሁን አላህ ለአንተ ቫልዩ አይሰጥም። ያን ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍተሃል። ያን ለስኬት አልታጨህ። ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው። ይሁን አላህ ካንተ ያያት ኩራት አለች፣ የሆነች ውስጥን ጥር የምትል ነገር። አላህ ይጠብቀን ሁላችን። አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው። አላሁ ሱብሓነሁ ወተዓላ ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው። ፊርዓውንን እንውሰድ፣ ከነገስታት እንጀምር። ፊርዓውን ምን አለ? ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ። ከኔ ውጭ ለእናንተ አምላክ አላቅላችሁም አለ። አላህ ታገሰው፣ አለፈ። ፈሐሸረ ፈናዳ፣ ተጣራ ህዝብ ሰብስቦ አና ረቡኩም ለአዕላ አለ። ታላቁ ኃያሉ ጌታችሁ እኔ ነኝ አለ። አሁን አላህ መጥፎ አያያዝን ያዘ። የሁለቱም
መጥፎ ንግግር ድምር አላህ ያዘው فأخذه الله ይላል ነካለ الآخرة والأولى የዚችን ምድር የቀጣዩንም መጥፎ አያያዝ ያዘው ይላል አሊያም በሌላ ተፍሲር ነካለ الآخرة والأولى የሁለቱን ንግግሮች መጥፎ አያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ አያያዝ ይዞ አመኛለሁ እስኪላል አን ወቀድ ዓሰይተ ቀብሉ እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ይልዝና ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም በአስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊ ንሰዱ በሱ እንትን አልነበረም የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽና እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን የምናቀው ፍጻሜ ላይ ነው ያረፈው በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያው መንኮራኮር ቻሌንጀር ትባላለች ቻሌንጀር ተፈታታኛዋ ማለት ነው ስሟን ከምን ሰጡት መሰላችሁ that challenge is the power of God ማለት ነው የአምላክን ኃይል ምትጋፋ ማለት ነው ስሟን ምን አሉት ቻሌንጀር አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነበር የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳችው ኩራት ተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ እድል አልሰጣትም በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው ማይችል መርከብ ከባድ ቃል አስወጡ ታይታኒክን አላህ አንዴ ከመጓዙ እድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ ዛው ውስጥ ሆነ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ አያያዝ ይዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠውን ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ በእውቀቴን ያገኘሁት አለ አላህ ምን አልፈ خسفنا به وبداره الارض ከነቤቱ መሬት እንድትውጣው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ትመለከታለህ በዲን ስም እንምጣ በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል እሱንም ነው ማስተላለፍ የፈለኩት يقول النبي صلى الله عليه وسلم ابو داود باوروت حديث ላይ وروي ان رجلا من بني اسرائيل ከበኒ እስራኤሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ስጁድ ላይ ያለን ሰው አንገቱ
ሰውየው ስጁድ ላይ እንዳለ ምን አለ? እግርህን አንሳልኝ ወላሂ ላ يغفر الله لك አለ። አላህ አንተንማ ጭራሽ አይመረህም አለ። ተገቢ ይመስላል። ግን ይችን እንደ ኩራት አላህ ያያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ የማይመረው አንተን ነው አለ። ከሊማ ቀሲራ ኮነች በጣም የረሳነው አለ ምላችሁ ለዛ ተራቃለ ይመስል እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማራው አልመራው አንተ ምን አሳወቀ? ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ? ከሊማ ኮነች اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ። በሌላ ሐዲስ ላይ فهو اهلكهم افعل التفضيل አድርገው በጣም የጠፋው እሱ ነው አሉ። ከሰው ጠፋ ጠመመ ያለ ሰው ሲጠም ነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ። ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል። ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው። ሰይዱል ኻጥር ይታወቃል። ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው። ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል። አንድ ኪታባቸው ላይ ምን ይላሉ? ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተረ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ። وفي قلبه كبر فرعون ይላል ውስጡ የፊርዓውን ኩራትን ተሸክሟል ይላል። እኔ ነኝ ኡስታዙ፣ እኔ ነኝ ዳዒው፣ እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል። ያኔ ሲጠፋ ነው ያዝ እና አላህ ይወፍቀን ወዳጆቼ። ውስጣችንን ስብር እሽት ማድረግ አለን። ኩራት ውስጣችን እንዳይገባ መተናነስን ልናላብሰው ለውስጣችን ይገባል። አላህ ስብሓነሁ ወተዓላ በመተናነሳቸው ትልቅ ደረጃ የሰጣቸውን አንድ ሰው ልንገራቸው። ዑመር ኢብኑ አብዱል አዚዝ ይባላል። የሙስሊሙ ኡማ ኸሊፋ ነበሩ። ኸሊፋ ማለት እንግዲህ በእርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል? የካታር መሪ ያለው፣ ሳውዲ፣ ዱባይ የነዚህ ሁሉ ኸሊፋ የነበሩ አሉ። ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ። እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ እንዲህ መብራት የለም፣ ሻማው ጠፋ። ሲጠፋ እንግዶች አሉ፣ ኸድራማው ሁሉም አሉ። እርሳቸው ብድግ አሉና ሻማውን አስተካክለውት አብርተውት ተመለሱ። ሲመለሱ ሰዎቹ ምን አሏቸው? የአሚር አልሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው። እርሳቸው ምን አሉ? ምንድነው ችግሩ አሏቸው። ስሄድም ዑመር ነበርኩ አሏቸው፣ ስመጣም ዑመር ነኝ። ምን የተቀየረ? ግልጽ ነው። ምን ተቀየረ? ኩራት የለም መሪዎቹ ዘንድ። ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር። ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላሉ። ከውጭ ነን እንሰማ ነበር ሚሉት። ከዛም አንዲትን አንቀጽ ቀሩ። تلك الدار الآخرة ያችን የቀጣዩን ዓለም እኮ ነجعلها እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታለን ولا فسادا ምድርን ለማይበክሉት ነው ምን ሰጣት። እቺን አንቀጽ ቀሩ። ስንገባ ሩሃቸው ወደ አላህ ሄዳ ነበር ይላል። እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጣ። ውስጥ ይጽዳ። አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ። ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ፣ ዳዕዋችን ሚዛን የሚደፋው ውስጥ ሲጸዳ። አላህ ሁላችን ይወፍቀን። ውስጥን እንዴት እናጽዳው? አንድ ሶስት ህክምና ለወፍቃችሁ።
አንደኛ ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህና? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል አይደል? ማን ነህ አንተ? አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው፣ ሙጠሪፍ ኢብኑ አብዱላህ አልሽኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዎ አውቃለሁ አሉ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉት። በሁለቱ መሃል ሆድ ላይ ቆሻሻ ይዘህ የምትዞር ነህ አሉት። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒ ምናን ከዛ ثم إنكم بعد ذلك لميتون ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለን የምትዞረው። ድንግጥ አለ። አረማመዱን አስተካከለ ይላል። አንተ ራስህን ማን ነኝ እኔ ከሰው ላይ የምኮራው? በቀለም በምን ማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሽ ፊል አርድ መራሃ ይላል። መሬት ላይ ተኮፍሰህ አትራመድ። ኢነከ ለን ተኽሪቀል አርድ መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው። ወለን ተብሉገል ጅባለ ጡላ አሊያም ቁመና ተራራ ጋር ይስተካከል። ምንድነው የምትነፋው? መሬት ልትሰነጥቅ ነው ነው እስኪ ኪሊማንጃሮ ጋር ልትወዳደር ነው? ወላ ተምሽ ፊል አርድ መራ ረጋ ብለህ ሂድ። አሁን እሱ ጋር አይደለም። አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም። በእስልምናችን ደግሞ ሱኡል ኻቲማ ምንለዋል፣ ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እልዘናው ፍጻሜ ቢከፋስ ዲሰው ተችተህ ተሳድበህ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅህ። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው። ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ በላይ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግህ ይህን የፍጻሜ ምን ይታወቃል። ብዙ ታሪክ አሉ በነገራችሁ የሚያስደነግጡ በእስልምና ያለፉ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጥብ ያረግህ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ? አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለሁ ነው የመከሩኝ ከ10 ምናምን ዓመት በፊት። አንዴ አሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሶላት ላይ ጾም ላይ ነው፣ በድምጽ ወይም ሐጅ ላይ ነው የምትነያው። ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመዋልና ተክቢራ ማለት አልቻለም። አሰለቸኛ አሁንም ልልስል እሱም ይላል በቃሉ ረበሽኝ። አንተ ይሄን ነገርህን ተውና ተክቢራ አድርገህ ግባ አልኩታል። ድንግጥ አለና አላሁ አክበር ብሎ ገባ። በጣም ተበሳጨቼ ቤት ገባው። አይደርስ የለም መግሪብ አዛን አለ። ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበል ተክቢራ ላርጋ? እንደገና ወደ አላህ
ተዋድቄ አልቅሼ ጌታዬ ይቅር በለኝ ብዬ አፌን ፈተዋለሁ። አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትና አለ የለም። እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና አሰላቱል ጃሚዓ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብ ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታቆታላችሁ የአረቡ ምድር ወጣ ቆመ። እንደ ቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙእሚኒን ምንድን ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ ዓሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የአገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኝ። ወጥቼ ህዝብ ፊት ላዋርዳት ፈለግኳ። አየኸው እንዴት እንደሚሰብሯት ክስክስ አምጥተው ቀድ አፍላሃ መን ዘካሃ ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል። ኢማም አሽዓራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ። ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው። ህዝብ በጣም ይወዳቸው ነበር። በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ። አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው። ሰው ይወዳቸው ነበርና መኪናውን ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ። ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሹፌራቸው የሆነ መስጂድ አካባቢ አቁመኝ አሉኝ። ቆሙ። ወረዱ። ሽንት ቤት ገቡና ዘገዩብኝ። ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል። ግራ ገባኝ። ያ ሼኽ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው? ተወኛል። አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ። ልሰብራት ፈለኩ። ተራም ሆኖ ግልጽ ነው። ሰው የሚያደንቅ ምን ነው? ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ። ሰለፎች እንዲህ ነበሩ። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ። እሷን ማጽዳት አለባት። እሷ መጽዳት አለባት። ኺታም የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን። አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ኺታምህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተሕሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናደርጋለን። ከሽቶ በፊት ልብስ መታጠብ አለበት። አሁን ምሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው የምንለው? ድምፅ አልተሰማኝም። መተናነስ በአረበኛ ምን እንለዋለን? አተዋዱዕ፣ ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት። የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ።
ሁሉም ካንተ የተሻለ እንደሆነ ማሰብ። ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው። ያ አላህ እኔ አላቅም አለ ሙሳ አላቸው። የፍጡራንን ቀልብ ሁሉ ተመለከትኩታል፣ ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል። ግልጽ ነው። ቀልብ ለአላህ ስብር፣ እኔ ትንሽ ነኝ፣ እኔ ፍጻሜ ምን አውቄው፣ እኔ ምን ዋስትና አለኝ የሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል። ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር አይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል። ግልጽ ነው። ይሄ ነበር ባህሪያቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ ሐታ ላ የፍኸር አሐዱን ዐላ አሐድ አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ። በሌላም ሐዲሳቸው ላይ መን ተዋضዐ ሊላህ ለአላህ ስብር ያለ ረፈዐሁ አላህ ከፍ ያደርገዋል። ሰይድና ዑመር ይህን ሐዲስ ሲናገሩ መን ተዋضዐ ሲሉ እጃቸውን ወደ መሬት ዝቅ ያደረጉት ነበር። ረፈዐሁ አላህ ከፍ ያደርገዋል። እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም፣ ሪል መርምሮት ማን ነኝ እኔ። ከመሃላችሁ በኹሹም ይሰግዳል አዳጋች እኮ አለ እንዲህ ሶላት ውስጥ አሁን እንዲህ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሒመ ረቢ። ይሄ ማንነቱ የሆነ ሰው እሻላለሁ ሊል በፍጹም አይመችም። ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፊሩላህ አስተግፊሩላህ አልተሟላም ሶላቱ። ሱብሓነከ ማ ዐበድናከ ሐቀ ዒባደቲክ ለነገሩ ነው ሰግደን የወጣ ለመጨረስ ነው የጓጓ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች። አንቀጹ ምን ይላል? ወለዚነ ዩእቱነ ማ አተው የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው። መስጠት ያለባቸውን ነገር የሰጡ ወቁሉብሁም ወጅለቱን ልቦቻቸው ከዛ በኋላ በፍርሃት የሚርዱ ናቸው የሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዙር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አሏቸው አለች። ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልን እንስ ብሎ ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ? የሰው ፊት ነው የፈለግክ ቢለኝስ? ሶላቱ አልተሟላም ቢለኝስ? ሁሉ ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደሉም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ ወኸይሩ ምኒ ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስባል። አነ ኸይሩ ምንሁማ የሸይጣን ጥሪ ነው። ከሱ ነው ይሻላል ጥፋት። እዛ ነው አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አድርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ አሉ። ኸይሩን ያዩለታል። ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ፣ እሱ ከኔ ይበልጣል። ለምን? በእድሜ ይበልጡት ይላው፣ ግን እሱ እንደኔ ብዙ ወንጀል አልሰራም ይላል። ግልጽ ነው። ገና 20 ዓመቱ ነው፣ ወንጀሉ ገና ትንሽ ነች። ሶላት ከወጀበበት ዓመታት ነው። እንዴት እንደሚገለብጡ ታያችሁ። ትልቅ ሰው ሲያዩ እሱ ይበልጠኛል፣
ምክንያቱም ብዙ ዓመት ዒባዳ ሰርቷል ትንሽ ሳያዩ ደግሞ ዝግ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خالي እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላደርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባከካለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከ1000 ጊዜ በላይ እስትግፋር አረጋለሁ ይላል አላህን ያ ረብ ክፈትልኝ ምን አቃለሁ የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ ሰጠው ጌታዬ ግንዛቤ ስጠኝ አደምን ያስተማርከው ጌታዬ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አይደል ስብር ኢብኑል ቀይም ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ቢላቸው እንደ ነብይ ነው የሚያዩዋቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር የሚያያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለሁም ወላ ምኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لدفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል ያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም ካልኩሌሽን የሚሰራ የለም
الله إخلاصن يوفقن هلاتشنن وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين. السلام عليكم ورحمة الله تعالى وبركاته.